ባለፉት ሳምንታት የጀመርነውን የእግዚአብሔርን ቃል ትምህርታችንን እንቀጥላለን። ኤፌሶን 6 ላይ ሁሉን ድል ነስቶ ስለመቆም ዛሬ ሌላ አዲስ መገለጥ እንነጋገራለን። ባለን 37-38 ደቂቃ እንነጋገራለን። ሁሉን ድል ነስቶ ስለመቆም የምናነሳውን የእግዚአብሔርን ቃጦር እንመለከታለን። ጌታ ስሙ ይባረክ። ዛሬ ጠላታችሁ ጉድ ይፈላበታል። ኧረ አሜን። ይሄ ቢሃይንድ ዘሴን የሚሰራው ከነገሮች በስተጀርባ የሚሰራው ጠላት ጉዱ ይፈላል። ግድ የለም አሜን በሉ። ጉዱ ይፈላል። የሚዋጋ በሰው ተጠልሎ የሚዋጋሽ በሰው ተጠልሎ ኖርማል የመሰለ ነገር ግን ከጀርባው ኖርማል አይደለም ያለው ሌላ መንፈስ ስለሆነ፣ ለዚህ ነው መጋደላችን ከደምና ከስጋ ጋር አይደለም፣ ከሰው ጋር አይደለም፣ ካለቆችና ከስልጣናት ከኃይላት ከጌትነት ከክፋት መንፈሳዊ ወታደር ጋር ነው። ስለዚህ ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ አንሱ ልበሱ። ከነገሮች በስተጀርባ ያለው መንፈስ እንድትሆን እንደሆነ ከዚህ በፊት ደጋግሜ ተናግሬያለሁ። ዛሬ አንድ ቃል ላሳያችሁና ወደ ትምህርቱ ይሄዳለሁ። እስቲ ሉቃስ ወንጌል ምዕራፍ 11 ላይ አውጡ። ሉቃስ ወንጌል ምዕራፍ 11 ላይ አውጡ እና አንድ ነገር ጌታ አደረገ። ብዙዎቻችን የምናውቀው ብዙዎቻችሁ የምታውቁት የመጽሐፍ ቅዱስ ክፍል ነው። አንድ ሰው ኪንግ ጄምስ ቨርሽንን በስክሪፕት ምንድነው በሞባይሉ ያውጣልኝ። እኔ በአዲሱ መደበኛ ትርጉምና በኖርማሉ አነብላችኋለሁ። ይገርማል። አባቶቻችን ሲተረጉሙት አንዳንዱን ነገር ከነሱ ዶክትሪን ወይም ከነሱ ፐርስፔክቲቭ አንጻር ተርጉመውት ክሊር አይደለም። አዲሱ መደበኛ ትርጉም ላይም ክሊር ያደርገዋል። ቁጥር 14 ላይ አዲሱ መደበኛ ትርጉምም ኖርማል። ዲዳውንም ጋኔን። ምን አይነቱን ጋኔን? ዲዳው ማን ነው? ሰውየው ነበር አለ እስከዛሬ የሚገባል። ዲዳ ስታዩ ምንድነው የሚሰማችሁ? ሰውየው ምኑ ተናጋው ወይም ደግሞ ምናምኑ ስለታሰረ ስፒች ቴራፒ ይባልልሃል። አከብራለሁ የኃጢአትን ውጤት ሰዎች ዲል ሊያደርጉበት የፈጠሩትን ቴክኖሎጂ፣ ሕክምና፣ ሳይንስ አከብራለሁ። አምኖት አጌንስ ውዛ ነገር ግን ቢሃይንድ ዘሴን ያለውን ስፒሪት ግን ሊያዩት አልቻሉ። እኔ በጣም ነው የገረመኝ ዛሬ ሳነበው። ሰውየውን ዲዳና ደንቆሮ ያደረገው መንፈሱ ነበር የሚመስለኝ። ቃሉን ግን በደንብ ስታነቡት መንፈሱ ራሱ ምንድነው? ዲዳ ነው። ስፔሻላይዝድ አድርጓል በዲዳነት። በኢየሱስም ይሰበር። ግድ የለም አሜን በሉ። ወንጌል ራሱ እንዳትናገሩ ሸብቦ የያዛችሁ ይሄ ዲዳ መንፈስ ነው፣ ይሰበር። ለሰው እንዳትመሰክሩ፣ ቦልድ እንዳትሆኑ፣ ለጽድቅ እንዳትቆሙ፣ ለእውነት እንዳትደፍሩ ሸብቦ የያዘ ስፔሻላይዝድ ያደረገ ስፒሪት አለ እና ይሄ መንፈስ ዲዳ ነው። በአዲሱ መደበኛ ትርጉም ገለጽ ያደርገዋል። በእንግሊዝኛ መንበብ አሁን አያስፈልገኝም፣ ምክንያቱም ኦልሬዲ እናንተ ራሳችሁ በኖርማል ትርጉሙ አገኛችሁት ማለት ነው። ምንድን ነው የሚለው? አንድ ቀንም ኢየሱስ ዲዳ ጋኔን ያወጣ ነበር። ምን አይነት ጋኔን? ዲዳ ጋኔን አሉ። በእንትና ያሉት ወንድሞቼ በፈርጅ ነው። የብስጭት ጋኔን አለ፣ ይቀርባል። የንዴት ጋኔን፣ የተስፋ ማስቆረጥ ጋኔን፣ የስግብግብነት ጋኔን፣ የኬርለስነት ጋኔን ኢንፍሉዌንሳቸውን ለማድረግ የማያደርጉት እኛም ይመስለን ካራክተር ነው፣ እኛም ይመስለን ኖርማል ቢሄቪየር ነው፣ ናቹራል ነው። ግን ኢትስ ኖት ናቹራል። There is a spirit behind every sin. ለዚህ ነው ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም። ሰው እንዳይመስልሽ እየተዋጋሽ ያለው፣ ሰው እንዳይመስልሽ ነገር እያዘገየብሽ ያለው፣ ሰው እንዳይመስልሽ ነግራቸዋለሁ። ከ10 በላይ ምልክቶች አሉ። በቅርብ ነው የምናገረው እሱን በቤተክርስቲያን እሁድ ላይ ይሁን ሮብ ላይ እንደምናገረው አላቀብ ዊችድ እንደተደረጋችሁ የሚያሳዩ ምልክቶችን ነግራቸዋል። ሟርት በስማችሁ እየተደረገ እንደሆነ፣ ድግምት እየተደረገ እነዚህ ጥንቆላ እየተደረገባችሁ እንደሆነ ምልክቶቹን አሳያቸዋለሁ ከእግዚአብሔር ቃል። አንዱ ምልክታቸው ነገር እንዳይሆንላችሁ፣ እንዳይቀናላችሁ፣ እንዲዘገይ ማድረግ ነው። ናቹራል አይደለም። ሪጀክት ትደረጋላችሁ ፎር ዘ ሴክ ኦፍ ሪጀክሽን ዊዛውት ጋይዳንስ። ምን ማለት ነው? ይሄን ጉዳይ አንቀበልም፣ ነገር ግን ይሄን ጉዳይ ሊሰሩ የሚገባ ቦታ ይሄ ነው አትባይ። we just reject. why ስትያቸው we don't know, you are not qualified, we are not ምናምን ትባል። you just reject for the sake of rejection because wished ስለተደረጉ። ይህ ስማችሁ ያናድዳቸዋል። አማርኛ ግልጽ ነው። የዊሽድ እንደተደረገ ነገሩ የሚመስለው ሰዎች የሚመስላቸው ናቹራል ያለ ነው ምናምን ይላል። አይደለም ወንድሜ፣ ይሄንን ልጅ ዲዳ ያደረገው መንፈሱ ራሱ ምንድነው? ዲዳ ነበር። በዲዳነት ስፔሻላይዝድ ያደረገ ስፒሪት ማለት ነው። ስራው መቆለፍ ነው፣ በቃ መቆለፍ። ከዛ ጌታ ኢየሱስ ክርስቶስ
ምን ሄዶ ይሄ ልጅ ከእናቱ ነው ከአባቱ ነው ምናምን ብሎ ሎጂክ ሳይንስ ምናምን አልፈጠረ። መጀመሪያ ዲዳውን መንፈስ ምን አደረገው? አስወገደው። እግዚአብሔር በእንዲህ አይነት መንፈሶች ላይ ይቀባቸዋል። ግድ የለም አሜን በሉ። ይገልጣቸዋል፣ ለበቀል ይገልጣቸዋል፣ ያሳያቸዋል። እግዚአብሔር ይገልጥላቸዋል። በኢየሱስም ይገልጥላቸዋል ምንድን እንደሆነ ኮዙ፣ ምክንያቱ ምን እንደሆነ። ኢየሱስ ጌታ ነው። ይገልጣል። የኛ ጌታ ስሙ ይባረክ። እና መጋደላችን ከደምና ከስጋ ጋር አይደለም። ለዚህ መገለጥ የሚረዳንን የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? አንሱ። ዛሬ የምንመለከተው የእምነት ጋሻ የሚባለውን ነው። አራተኛውን የጦር ዕቃ የእምነትን ጋሻ ምን በሉ? አንሱ። ጋሻ እስቲ ስዕሉን አሳዩልኝ። ጋሻ ታውቃላችሁ? ይሄ በጣም ረጅሙ ማለት ነው። እንዳውም ይሄ መካከለኛ ሳይዝ ነው። ሮም ወታደር የሚይዘው ጋሻ ምን አይነት ነው? ሙሉ ለሙሉ ነው። ሰውነቱን እንደዚህ ይዞ ሲቆም ሁለት አይነት ጋሻ ነው ያላቸው የሮም ወታደሮች። የመጀመሪያው ጋሻ ሾው ሺልድ የሚባለው ነው። እቺ ለታይታ ለሾው የምታሳዩት የኛ ሀገሮቹ ማለት ነው። አባቶቻችን ሲያቅራሩ ሾው ሲያሳዩ አድዋ በዓል ሲከበር የምትመለከቷት ትንሿ ሳይዝ አለች አለ። ሁለተኛ ለጦርነት ሲዘጋጁ የሚታጠቁት ጋሻ ነው። ይሄ ጋሻ የሚቀጥለውን ጥቅስ እንመልከተው። የእግዚአብሔር ዕቃ ጦር ተብሎ ተጽፏል። ምንድን ነው የሚለው? በሁሉ ላይ በስንቱ ላይ? በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ምን በሉ? አንሱ። የእምነትን ጋሻ አንሱ። ዌር አባቭ ኦል፣ ከሁሉ በላይ ወይም በሁሉ ላይ ጨምራችሁ። እስቲ ጨምሬ በሉ። አብሬያችሁኝ በሉ ባካችሁ። ጨምሬ በሉ። እስቲ አበረታታችኋለሁ። ጨምሬ በሉ። ምን ላይ? በሁሉ ላይ። እስካሁን ባልኳችሁ ላይ ጨምራችሁ የምንን ጋሻ አንሱ? የእምነትን ጋሻ አንሱ። ይሄንን የእምነት ጋሻ ሌላኛው ቨርሽን ምንድን ነው የሚለው? ኤስቪ ምንድን ነው? ኢን ኦል ሰርከምስታንስስ፣ በሁሉም ሁኔታዎች ውስጥ፣ በሁሉም ተፈጥሯዊ በሚመስሉ ሰርከምስታንስስ ውስጥ ምኑን አንሱ? የእምነትን ጋሻ አንሱ። መቼ? ሁል ጊዜ። ዌር? ኢን ኦል ሰርከምስታንስስ፣ ኖት ኦንሊ ኢን ኦል ሰርከምስታንስስ፣ ኢን ኤቭሪ ሲቹዌሽን ቴክ the shield of faith። በየትኛውም ሁኔታ ውስጥ፣ በየትኛውም አጋጣሚ ውስጥ፣ በየትኛውም የህይወት ውጣ ውረድ ውስጥ በየቀኑ ስትወጡ ስትገቡ የእምነታችሁን ጋሻ ምን በሉ? አንሱ። ምን እንድታደርጉ? ፈጽማችሁ እንድታጠፉ። ስንቱን? እስቲ ሁሉ በሉ። ሁሉንም 60%፣ 40%፣ 30%፣ 70%፣ 100% ነው ማጥፋት ያለብን። ሁሉን ፈጽማችሁ ልታጠፉ የምትችሉበትን የእምነትን ጋሻ ምን በሉ? አንሱ። ካላነሳችሁስ የእምነትን ጋሻ ሁለት ነገር ይወጋችኋል፣ ሁለት ነገር ያጠቃችኋል። በደንብ የእምነትን ጋሻ ያላነሳ ሰው በዚህ በሁለት ነገር ታውቋል። ተጎድቷል፣ ተወግቷል ማለት ነው። ይቃጠላል። ደግምላችኋለሁ፣ ተወግቷል፣ ይቃጠላል። የተወጋ የእምነትን ጋሻ ከህይወቱ ዙሪያ ያነሳ ሰው የእምነትን ጋሻ አንስቶ የማይከላከል ዲፌንድ የማያደርግ ለምን? ጠላት የሚለቃቸው ምኖች ናቸው? የሚንበለበሉ የክፉ ምኖች ናቸው? ፍላጻዎች ናቸው። ሁለት ነገር አለ። ፍላጻው አለ፣ ቀስቱ አለ። ከዚያ በኋላ ደግሞ ምን አለ? አብሮ ከቀስቱ ጋር ፋየር፣ እሳት አለ። አንዳንዱ ሰው በቀስቱ ሲመታ እሳቱ አብሮ ስለሚለው ምን ያደርገዋል? ያባብሰዋል እሳቱን። አልሽን ወይም አብሮሽ የሚኖረው ወይ ልጅሽን በቀስቱ መታው። ከዛ በኋላ እናት ወይም አባት ወይም ሚስት እሳቱን ከማጥፋት በእምነት ጋሻ እየተረዳችሁ ከማጥፋት ይልቅ ምን ያደርጉበታል? ፍሌሙን ሲል ሰውየው ወይ ሚስት ስትል ወይ ባል ሲል እሳቱን ምን እያደረገ ነው? እያናደቻችሁ። ብዙ ሰው ትዕግስት የሚባል ነገር ዝም ማለት የማይችልበት ምክንያቱ የተወጋ እንደሆነ የምታውቀው ይናደዳል፣ ይቃጠላል፣ ይበሳጫል። ተወግቷል። ቁጣው የእግዚአብሔር ጽድቅ አይደለም፣ ያንበለብለዋል። እሱ ወግቶ እኮ ቢተዋችሁ ጥሩ ነበረ። ወግቶ የሚያቆማችሁ ሰይጣን ብቻ አይደለም እየተጋደላችሁ ያለው። በሁኔታዎች የሚመጣው ባለቆች በስልጣናት በኢንቪዚብል ወርልድ ሆኖ ቢሃይንድ ዘ ሲን የሚመጣው ዛሬ በኢየሱስም ቀስብቶ ይሰበራል። እስቲ አሜን በሉ። ይሰብረዋል። በኢየሱስም ከላችሁ ላይ ይሰበር። እሳቱም ከላችሁ ላይ ይጥፋ። በየቀኑ ሰዎች በቀስቱ እንደተወጉና
የእምነት ጋሻቸውን ሚስ አድርገው ታውቃላችሁ አይደለ? ይሄ ጦርነት ለእናንተ ብዙ ፊልም አይታችኋል ብዬ ነው። ምንድነው የሚያደርጉት? በድሮ ጊዜ ውጊያ መጀመሪያ በጨበጣ አይደለም። ለዚህ እኮ ነው ምንድነው የሚለው 6ኛው ላይ እንመጣበታለን። የመንፈስን ሰይፍ እሱም የማን ቃል ያዙ? የእግዚአብሔር ሰይፍ። የምትይዙት ቀረብ ብላለ የጨበጣ ውጊያ ነው አይደለም? የጨበጣ ውጊያ ነው። ጠላትሽ ምን አካል ለአካል ወይም ጠጋ ለጠጋ የጨበጣ ውጊያ የሚባለው። ከዛ በፊትስ ምንድነው የሚላከው? ሩቅ ይሆኑና ብዙ ቀስቶችን፣ ይሄ አድቬንቸር ፊልሞችን አይታችሁ እንደሆነ ትልልቅ እነዚህ በፈረስ ምናምን ምንድነው የሚያደርገው? ሰው እዚህ ያለው ጦር ቀስቱን አንድ ጊዜ ይለቀዋል። ከዛ በኋላ እዛ ያለው ሰው ምን ያደርጋል? ሼልዱን ብድግ ያደርግና ዲፌንድ ያደርጋል። ካመለጠስ ጣቅ ይሄኛው ጠላት ምንድነው የሚያደርገው? መውጋት ብቻ አይደለም፣ አብሮት ምን አለው? እሳት አለ። በህይወትህ ሊጠፉ የሚገባቸውን ነገሮች በሙሉ አንድዶ እስከሚያበቃ ድረስ አይተው እግዚአብሔር ይገስጸው። ታዲያ እንዴት ታጥፈዋለህ? የእምነትን ጋሻ አንሱ። እስቲ አነሳለሁ በሉ። መቼ? ኢን ኦል ሰርከምስታንስስ። አሁን ያንተ ስራ ሰራው ብለህ ነው ብሎ ፕሮጀክትን ሲያጣጥልብህ ሊያበሳጭ ስለሆነ ቀስት እየገተረ ስለሆነ አሁን አንተ ሰርተ ሞቱ ነው ሲልህ እንደ ምናምን ብለህ ጉራ ከረዮ ከማለት በፊት የእምነትን ጋሻ ብድግ አድርግና እምነት ተጠልለህ ከዚያ ነው የምትናገረው። አንዳንዱ ሰው በጣም እርር ብግን የሚለው ጉድት የሚለው በምንድን ነው እንዴ? ይሄንን አደረኩላቸው፣ ከዚህ በላይ ምንድን ነው የሚፈልጉት? ልትበሉኝ ነው እንዴ? ልትገሉኝ ነው እንዴ? እኔ ኬት እንደማመጣው ታውቁ የለ እንዴ? እኛኛኛ ይላሉ። መጀመሪያውንም የማይገባቸውን ሸክም ባይሸከሙ ጥሩ ነው። በተለይ እዚህ ሀገር ያሉ ኢትዮጵያ ያሉትን የሚሸከሙ ሰዎች ከተሸከሙም ደግሞ በእምነት ጋሻ ነው። ኢን ኦል ሰርከምስታንስስ የሚያደርጉትን ነገር በደስታ እንዲያደርጉት፣ በፍቅር እንዲያደርጉት፣ ያለ ጸጸት እንዲያደርጉት፣ ያለ ሸክም እንዲያደርጉት ምን ማድረግ አለባቸው? የእምነትን ጋሻ አንሱ። in every situation። እስቲ በሁሉም ሁኔታ ውስጥ በሉ የእምነትን ጋሻ አነሳለሁ። ይኸውላችሁ ትላንት ለእህቴ ስነግራት ነበረ፣ ሰይጣን የእናንተን ዴስቲኒ ማጥፋት እንደማይችል አውቋል። ስለዚህ ምንድነው የሚያደርገው? እናንተ ራሳችሁ ዴስቲኒያችሁን እንድታጠፉ እናንተን አጥፊ የሚያደርግበትን ነገር ነው የሚልክላችሁ። ልድገመው፣ ሊያጠፋሽ እንደማይችል አውቋል። ዴስቲኒሽን ሊያጠፋ አንቺን ከማይጠፋው ዘር ስለተወለድሽ ሊያጠፋሽ እንደማይችል ተረድቷል። ነገር ግን ራስሽ እንድታጠፊው በቀስቱ ይወጋሻል። እና አንዳንድ ሰዎች ለምንድን ነው የማይዘረጉት? ኦልሬዲ ለምሳሌ በጥርጥር መታቸውና በእምነት እንዳይራመዱ ምን አደረጋቸው? አሰራቸው። በጥርጥር በማመንታት ከእግዚአብሔርም አንዳች እንዳይቀበሉ ፊዳፕ በማድረግ ኬርለስ እንዲሆኑ በማድረግ እንደ ዴስቲኒያቸው ጋር ማስቀረት አይችልም። ነገር ግን እነሱ ራሳቸውን እየጎተቱ እንዲኖሩ ምንድነው ሰይጣን ያደረጋቸው? ራሱን አይሳያቸውና 10 እኮ የእስራኤል ሰላዮች እኮ ማን ያጠፋቸው? ኔፍሊምስ አይደሉም። ራሳቸውን እንዲያጠፉ ነው ያደረጋቸው። ረጃጅም መስሎ ታያቸው፣ ትልልቅ መስሎ ቅጥሩን አዩ። ዘሴም ነገር ነው ያሉ። ከዚያ በኋላ መጡና ምን አሉ? እኛ በፊታቸው እንደምንድነን አሉ? እንዳንበጣነን አለ። ይሄ ግራስ ሆፐር ሜንታሊቲ የምለው ማለት ነው። እግዚአብሔር ይስበር። እንስ የሚል ማለት እንስ አደረጋቸው። ስለዚህ በትንሽ አስተሳሰባቸው ወደሚፈልጉበት ዴስቲኒያቸው እንዳይሄዱ ብሎክ አደረጋቸው። መጽሐፍ ቅዱስ ጻድቅ በእምነት በህይወት ይኖራል፣ ከእምነት ወደ እምነት በየዕለቱ ኢን ኤቭሪ ሰርከምስታንስ ይሻገራል እያለን ላለመሻገራችን ምክንያቱ ውስጣችን ዳውት ይጨምራል፣ ዲቨሎፕ ያደርጋል። ውስጣችን ፊር፣ ውስጣችን ሁለት ሀሳብ ማመንታት ምናምን ይፈጠራል። በኢየሱስም እነዚህ ቀስቶች ከላያችሁ ላይ ይሰበሩ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ምን በሉ? አንሱ። እስቲ ኤርምያስ 51ን እናውጣና አንድ ቃል ላሳያችሁ። ጦርነት ተዘጋጅቷል። ባቢሎን ልትፈርስ ነው። ክብር ለጌታ ይሁን። ያስገበራችሁ ሊቀጣ ነው። ግን አንድ ነገር ይጠብቃል። ጋሻችሁን አንሱ። እስቲ ጋሻዬን አነሳለሁ በሉ። እግዚአብሔር ይመስገን። ኤርምያስ ስንት አልኳችሁ? 51 ከቁጥር 11 እስከ 14 ያለውን እናነባለን። ኢየሱስ ጌታ ነው። እግዚአብሔር የሚላቸውን ተመልከቱ። ፍላጾችን ሳሉ። ኧረ አሜን። እሱ የሚገትርባችሁ ፍላጻ አለ አይደለ? እናንተም ደግሞ የምትገትሩበትን ፍላጻችሁ ምን በሉ? ሳሉት። ከሰገባ አውጡና ሻካክ አድርጉት። ልቡ ላይ ልትወጉት ማለት ነው። የወጋችሁን ልትወጉት።
ፍላጻችሁን ምን በሉ? ፍላጾችን ሳሉ፣ ጋሻዎችንም ምን በሉ? አዘጋጁ። እግዚአብሔር አዘጋጁ። እግዚአብሔር ያጠፋት ዘንድ ሐሳቡ በባቢሎን ላይ ነውና። ኧረ አሜን። በማን ላይ ነው? በባቢሎን ላይ ነውና። ተዘጋጅቷልና፣ ቀን ቆርጧልና፣ ጊዜው ደርሷልና፣ ሰዓቱ መጥቷልና ያስገበረችውን ባቢሎንን ሊያስገብር ሊቀጣ ብቻ አይደለም፣ በፋርስ በሜዶንን ነገስታት ሊደበድባት ሊያዋርዳት በእስራኤልም ሊቀጣት ፈልጓልና። እስራኤልን የነካ ዝም ብሎ በሰላም አይኖርም። ወንድሜ አንተን የነካ ሳይቀጣ አይቀርም። ኧረ የሚያምን ሰው አሜን ይበለኝ። አንተን የነካ እንዳይመስል ኢትስ ኤ ማተር ኦፍ ታይም፣ ኢትስ ኤ ማተር ኦፍ የእግዚአብሔር ጊዜ እስከሚሆን ድረስ በዚህም በዛኛውም ዓለም መቀጣቱ አይቀርም። እንደዚህ ይላቸዋል፣ ያጠፋት ዘንድ ሐሳቡ በባቢሎን ላይ ነውና የሜዶን ነገስታት መንፈስ አስነስቶ ምን አደረገ? እግዚአብሔር ባቢሎንን ነገስታት ለመምታት የሌሎች ነገስታትን መንፈስ ምን አደረገ? በቃ ይሄ አንዳንድ ጊዜ ነገር የሚለው ሰው አለ አይደል? እና ሜዶንን ምን አደረገው? ነገር አነሳሳው። ምን ባቢሎንን እባክህ እንምታ። ኧረ እባክህ ምን አደረገች? የሆነ ብቻ ተንኩሰን ውሃም ቢሆን ምን ቢሆን እንምታ አነሳሳ። እነሱ እኮ ፍላጎት የላቸው። እነሱ በሰላም ተቀምጠው እያለ እግዚአብሔር መጣና ምን አደረጋቸው? ፕሮቮክ አደረገ፣ አክቲቬት አደረገ፣ በብል አደረገው። በም ውስጣቸው ቡልቅ ይልባቸዋል። ለምን ምን የሚል ባቢሎንን ምታ። አረ ለምንድን ነው የምንመታው? ፖለቲካሊ ዲፕሎማቲካሊ ዊ አር ኦኬ። አንድ ብቻ ታሪክም ቢሆን እንፈልግ። የሆነ የዛሬ ስንት ዓመትም የተቀበረ በተጌጣይቱም ጊዜ የተቀበረ ሊሆን ይችላል። እናውጣው ወንድሜ። እግዚአብሔር እንዴት እንደሚሰራ አታውቅም። እግዚአብሔር ይዋጋልሃል። አረ አሜን። ይዋጋልሃል። እሱ በሚዋጋልህ ጊዜ ምንህን አንሳ? የእምነት ጋሻህን አንሱ ይላቸዋል። ታይሙ መጥቷል። 70 ዓመት ሊያልቅ ነው። እግዚአብሔር እስራኤልን ያስገበረበት የባቢሎን ጉልበት ሊመታ ነው። ዝብርቅርቅ የሆነ ድብልቅ ህይወት ሊፈርስ ነው።